ዛሬ ደግሞ ፔፐር ሰብሚሽን ቀን ነውና በሳዳሰናል ፋይናሊ ወርደናል። ወደ ዩኒቲ እየገሰገስን ነው። ዛሬ እንግዲህ እንደምትመለከቱት ዲዛይን ለመስራት አስቤ በጣም ደክሞኛል፣ ግን የሁለት ቀን እንቅልፍ አለብኝ እና ስቲል ደክሞኛል ምናምን ነገር እንዴት እንደምሰራ ምናምን አላውቅም። እግዚአብሔር ይርዳሽ በሉኝ ጋይስ። በቃ መጨረሻ ሌቭል ላይ ዲዛይን ስትደርሱ ማለት ነው በስርዓት አላሚላችሁ ስራው ሁሉ በጣም ነው ያስጠላው። ማርያም በጣም ነው ያስጠላኝ። አሁን ጭር ስላለ እንግዲህ ዘፈናችንን እንከፍትና ራሳችንን በደንብ ነቃ ነቃ ማድረግ አለብን፣ አለበዛ አንሰራም፣ ፈዘን ነው የምንቀረው ማለት ነው። ሶ ራሳችንን ነቃ ለማድረግ የሚጠቅሙንን አይነት ዘፈኖች ነው የምንሰማው ማለት ነው። ደግሞ ፒሲ ማለት ነው እንደዚህ ነው የሚለው። በቃ ዝም ብሎ ምን እንደሚሻለኝ አላውቅም እኔ እና በጣም እንትን እያለኝ ነው፣ እያስቸገረኝ ነው በጣም ከምላችሁ በላይ። እንትን ከበራ ዋይፋይ ምናምን ነገር እንደዛ ያደርጋል እና አስቸግሮኛል በጣም። ስለዚህ በቃ እየሰራን እሺ ወገን ጋቦ 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 ካቡት 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 ወገንታት ዩቲዩብ ለመክፈት እኮ እንትን አለ የሆነ ተአምር አደረገው እኮ። ባይዘው በጣም ወደው ዘፋኝ አብዱኪያር ነው እና አርኪቴክቸር ተምሬ ስጨርስ አገኘዋለሁ ብዬ ስላሰብኩ ነው ረጅም ዲፓርትመንት የመረጥኩት። በቃ ለምርቃቴ ቢመጣ በጣም ደስ ይለኛልና አስተላልፉለት እስቲ። ወደ ስራ ማለት ነው። የስለት ልጅ ሆነሽ ባምባው ላይ እናትሽ ማረዳ በላይ 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 አራኔ እስገባሁኝ ባምባው ላይ አንቺን ወድጄዳ በላይ 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 የሰሩሽ መስል ባምባው ላይ ከውታል ከንዚያው በላይ በላይ እንቅጥቅጥ አለለሽ ባምባው ላይ ያየሽው ሰው በላይ 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 መሰራዊ ፍታውና ካገር ፋቁንጅና የድሮ እንትን ሰው በሆን ኖሮ ማለት በድሮ ጊዜ የተፈጠርኩ አይነት ሰው በሆን ኖሮ አንደኛ ማየት የምፈልገው ሰው ማን እንደሆነ ታውቃላችሁ? በላይ ዘለቀ። የእውነት በጣም የሚገርም ሰው ነው። እኔ ይመቸኛል። ድሮም ማማረር ጥሩ አይደለም። ያው ሳማረር ኮለም ማስገባት ተውትና ማለት ነው። ከዛ የባሰ ነገር ገጠመኝ። እስካሁን ድረስ አሁን ስንት ሰዓት ነው? 12 ሰዓት ሊሆን ነው። እስካሁን የሰራሁት እንትን ሙሉ ፋይሉ ፒሲው ደለተው እና እኔ ደግሞ የፒሲን ባህሪ ጸባያን ስለማቅ ቀድሜ ቴሌግራም ላይ ሴቭ አድርጌው ነበር። የትናንትና ፋይል አለኝ እንጂ ሙሉን ዛሬ ቀን ሙሉ የሰራሁትን ድርግም አደረገልን። አሁን እንደዚህ ጠፋብኝ ብንላቸው እኮ አያምኑንም እነሱ። ደርሶባቸው ይዩት፣ ሌላ ምንም አይደለም። እና ታማሩ ለማለት ነው። ይኸው ነጋ። ዛሬ ደግሞ ትናንትና የጀመርኩትን ኮለን ማስገባት ዛሬ እና ደግሞ ለሞዴል ፕሪንት ምናምን ነገር አዝሻለሁ። ነገ ሞዴል እሰራለሁ። ዛሬ ደግሞ ያው ኮለን ማስገባት ነው። ቆሎ አዘጋጅተናል፣ እየበላን እንሰራለን። ራሴን አሞኝ ነበረ በጣም ታክሲ ስጠቀም ይሁን ፀሐይ ይሁን እየገባኝ አይደለም ሰሞኑን፣ ብቻ ግን በጣም ራሴን እያመመኝ ነው እና ብለን እንሰራለን እንግዲህ
ከአንድ ሰዓት የስራ ቆይታ በኋላ ምንም አላደረኩም። ሙቪ ብቻ ነው ዛሬ የሰራሁት እና ከአንድ ሰዓታት የስራ ቆይታ በኋላ ያው እንደምታዩት ኮለኑ ሙሉ የግራውንድ ፍሎር ሙሉ ኮለን አለቀ እና የተወሰነ ፈርኒቸር ስለሚቀር ፈርኒቸሩን ደግሞ ትንሽ ናፕ ካረግን በኋላ የሚሰራ ይሆናል ማለት ነው። እና እንደዛ ነው። ቆሎ ግን አላለቀም። ባይሰፍ ትንሽ ይቀራል። አይታየም? ትንሽ ይቀራል። አሁን ቆሎ ፍጭት ድቅቅና ያደረግነው ያላችሁ ፍቅሮቼ እንግዲህ እንደምታዩት የማይደርስ የለም ደረሰ። ዛሬም ነጋ። ግራውንድ ፍሎርን ፈርኒቸር ትናንትና ያስገባውባቸው አሞኝ አይደለ የሰራሁት ስኬችአፕ ፋይል ነበርና ያ ስኬችአፕ ፋይል እንትን ምንድነው ስሙ ፕላን ላይ ሲመጣ ዳርክ ነው የሚሆነው። ሰው ያንን ፈርኒቸር እንቀይርና ግራውንድ ፍሎሩን ወደ እንትን ወደ ካድ እንቀይራለን ማለት ነው። አሁን ደግሞ ከ3 ሰዓታት በኋላ ከ3 ሰዓታት በኋላ 7 ሰዓት ሆኗል እና ግራውንድ ፍሎር ጨርስ አድርገን አቅም ዲዛይን ግን ጨርስ። አሁን የቀረኝ ደግሞ ወደ ፈርስት ፍሎር ፕላን ገባ ነው። ካድ ያረኩት ነው እና ከፈርስት ፍሎር በኋላ ኦልሞስት ሁሉም ነገር ቀላል ነው ብዬ ተስፋ አደርጋለሁ። ተፈቃሪ ጋር ዛሬ አድራለሁ። አሁን ከ2 ሰዓታት በኋላ ተመልሼ መጥቻለሁ ነው ሰከንድ ፍሎር ደርሻለሁ። ሰከንድ ፍሎርን እየሰራሁ ነው። በቃ ከሰከንድ በኋላ ሰርድ አለ፣ ከዛ 6 አለ። 2 ፍሎር ፕላን ብቻ አብራችሁኝ ሆኖ እንግዲህ እንደምታዩት አሁን ዝናብ ሊዘንብ ነው። እንቅልፌም ሊመጣኝ ይችላል። ሰከንድ ፍሎርን ከጨረስኩኝ እተኛለሁ። እረፍት ያስፈልገኛል። ከዛ ለሊት ቁጭ እላለሁ ለ2 ፍሎር ፕላን። ከዛ እሱን ጨርሳለሁ። ፍሎር ፕላኖቹን በቃ ዛሬ ግዴታ መጨረስ አለብኝ። ከአንድ ሰዓት በኋላ ተታረው ልንተኛ ነው። ዛሬ 4ኛ ቀን ነው እንግዲህ ለሊት ተነስተናል። ያው ልንሰራ ነው። በዚህ በ6 ሰዓት ወደ ስራ ተባብለን ራሳችንን አሳምነን ከእንቅልፋችን ነቅተን ሳምንት ነው የሰራው ነው ሬንደር ትንሽ ይቀር ራሴ ነው ዛሬ በጣም ብዙ ጭንቀት አለብኝ እና ሬንደር እየሰራው ነው እንደዚህ ነው። ከ3 ሰዓታት በኋላ ቀረስኩኝ። አንድ ፔጅ ብቻ ነው የቀረኝ። ኢንቴሪየር ዲቴል ነው እሱ ነው ጨርሻለሁ። ልወጣ ነው ከኦፊስ። ማንም የለም ኦፊስ ውስጥ ጨርሻለሁ በቃ እና ልወጣ ነው። እንኳን እስከዚህ ሰዓት ድረስ በሰላም አደረሳችሁ ብያለሁ እና ደግሞ እወዳችኋለሁ። አሁን ኢነርጂ ኖረኝ። እሺ እስማ ዛሬ ደግሞ ፔፐር ሰብሚሽን ቀን ነውና ያው ሁሉ ወጣ ነው። ከቀኑ 8 ሰዓት ከምናምን ሆኗል እና ልወጣ ነው። አብረን እንሂድ። ሁሉ ልብሳቼ ትናንትና ፔፐር ስለጨረስኩኝ ልክ ያለው እና ትንሽ ሪፍሬሽ አድርጌያለሁ። ገላይን ታጥቤያለሁ ምናምን እና አብረን እንሂድ። ሰሚሽን ሰዓታችንን ጠብቀን ከቤታችን ፏፏ ብለን ወተን ባሳችንን አገኘን። ቬሎሲቲ የምን ብር ማውጣት ብለን በካርድ ነው የምንጠቀመው። ጤጤው እናረግና ወደ ውስጥ እንገባለን ማለት ነው። ባዶ ነበረ። ወንበር ዞር ምርጥ እቺ ትሻላለች። እንደዚህ ቁጭ እንልና አውትፊታችን በሳዳስ ነው። ፋይናሊ ወርደን ወደ ዩኒቲ እየገሰገስን ነው። አሁን አዩ
ጋር የምንሄደው። ከዛ ፕሪንታችን እንወስዳለን ምናምን፣ ከዛ ሰሚት እናደርጋለን ቆርጠን። ከዛ ሞዴል ለመስራት ነው ያሰብኩት እስከ ማታ 1 ተኩል ድረስ ወስድ። አሁን 30 ደቂቃ ፔፐሪን ብቆርጥ ይበቃኛል ሰዓቱ። ዩኒቲ ደርሰናል። እንግዲህ አሁን ልንቆርጥ ነው። ላሳያችሁ። አሁን በስተመጨረሻ ቆርጠን ጨርሰናል። እናጣብቅ ነው። ደከመኝ፣ ወገቤን አመመኝ በጣም እና አብራችሁኝ ነው። ክላስ ውስጥ ብዙ ተማሪ ስለደበረኝ ነው ውጪ እየወጣሁ የምቀርጽላችሁ። የተወሰነ ነገር ለማሳየት ሞክራለሁ። አሁን ቁርጥ ጨርሼ እንትን ማሸጊያ እንትን ላመጣል ልሄድ ነው። ስቴሽነሪ ሄድኩኝ ነው። ትንሽ ይቀርና ፋይናሊ ዲፓርትመንት ሆኜ ነው። ሰሚት አድርገናል፣ ጨርሰናል። አሁን መገናኛ ታክሲ ሊይዝ እየሄድኩ ነው። ፔፐሬን ያው ፕሪንት አድርጋለሁ። ለሞዴል የሚሆነኝ ሁሉንም ነገር አዘጋጅቻለሁ ምናምን እና ሞዴል ነው የቀረን። ፔፐራችንን በስተመጨረሻ ሰሚት አድርገናል ምናምን እና መንገዱ ሙሉ ተማሪ ነው ባይዘው እና እየሄድን ነው ወደ ቤታችን። ከኋላ ሌላ ክላስ ተማሪዎች አሉ ምናምን እንደዛ ነው እንግዲህ። ዛሬ ደግሞ ሞዴላችንን እንጀምራለን። 6ኛ ቀን በ6 ሰዓት ገና እንደነቃው ነው። የተጀመረ ነገር አለው እንደሚቆራረጣቸው እነሱ እንቀጣጥላለን ማለት ነው። በየመሃሉ ዘፈን እየሰማን ነው የምንሰራው። ነግቷል ዛሬ ከጧቱ እንታን 3 ሰዓት ኦሬዲ ያለው ግራውንድ ፍሎር ታላቁት አትነግር በጣም ነው ጨርሰን የመጣው እና ወደ ስራ ሞዴላችን በተሳካ ሁኔታ ያለቀልን ነው። አሁን አፐር ፍሎር ደርሻለሁ። 7ኛ ቀን ብለን ይደገማል። ሞዴላችንን ሰራ ነው ሙሉውን ገጣጥመን ጨረስን። ላንድስኬፑ ብቻ ነው የቀረን ማለት ነው እዚህ ጋር። ከዛ እንተኛ ተዋዋልን እና ከራሴ ጋር እንተኛ። ደከመኝ አልቻልኩም። ስንት ቀን ሙሉ ብዬ ራሴን አሳምኜ ልተኛ ነው። እዚህ ጋር ደግሞ ጓደኛዬ ለምን ከዛው ታንሸልሽ እኔ ፏፏ ያለ ጥፍር ካልሰራውሽ ትለኝና ይዛኝ ወደ ምሰራበት ቦታ ሄድን። እንደዚህ ፏፏ እያረገች ነው። እቺ ጅማሬዋ ነች። መጨረሻውን ደግሞ ታይቷላችሁ። እዩት እስቲ እንዴት እንደሚያምር። ሶፍ ተጨንቃለች። ቲቪ ቆረጠች ነው። እዚህ አላማለች። አላም ታግዛለች ማለት። እቺ ደግሞ ፍቅር ነችና ልንቆርጥ ነው። ዛሬ ፋፊ ልታቀርብ ነውና እኛ ሁላችንም አለን። ያለሌትም አለች። እዚህ ጋር ደግሞ ትግስታለች። ታማታለች። ያው ፋፊ ደግሞ እዛ ጋር አለች። እና ይሄን ይመስላል ዲዛይኗ። ገና እኛ ሪንደር እያደረግን ነው። 92 ነው። 8 ደቂቃ ነው የሚለው። 5 ደቂቃ ነው የቀረው። በቃ እቺ ነች የቀረችን። እንግዲህ ተዘጋጅተናል። እኛ እንደዚህ አምሮብናል ምናምን በቃ እንላ እሱ ጋር ግን ከሚቀርብ እዚህ ጋር ሆነ እሱ ብትሆነሽ ፍሎፕ ነው እንትን ያለበት። ሂጂ እስቲ ሂጂ ከንፈርሽን ተቀበል እንጂ እና ነገር ጓደኛ በጣም ከብቻለኝ የተነሳኩኝ ይያልኩስ ነው። ማይደርስ ለደረሰ ፈርስት ፕሬዘንቴሽን አቅራቢያችን ይቺን የመሰለች ቆንጅዬ ልጅ እያቀረበች እኛ እንደዚህ ቪዲዮአችንን እንቀርጻለን ማለት ነው። ይሄ ደግሞ 2ኛ ቀን ፕሬዘንቴሽን የኔ ነው እና እንደዚህ ፏ አርገን አንጋደን ለጥፈን አንድ ሰፖርተር መጥቶ አረ እንደዚህ አይለጠፍም ምናምን ነገር ብሎ መጥቶ ከእንደገና አላጠፈን ማለት ነው። ከዛ እዚህ ጋር ፕሬዘንቴሽን እንዴት ማቅረብ እንዳለብኝ መከሩኝ። 3ቱ ዱብዬዎች ጥለውኝ ወጡ። ብቻዬን ስለማመድ ሉል መጥቶ ማዳመጥ ጀመረ። ደበረው ሄደ። ቃልሽ ቁጭ ብለው ሰማኝ።
ከዛ አንድ ሲኒየራችን ደግሞ ድጋሚ መጥቶ እሱም ደግሞ ቁጭ ብሎ አዳመጠ። ጥያቄ መጠየቅ ጀመሩ። ከዛ እኔም እየመለስኩላቸው ብዙ ጥያቄዎች ጠየቁኝ ምናምን። ባይዘው በእነሱ ነው እንትን ያልኩት ዲፌንድ ማድረግ የቻልኩት እና ሰዎቹ መጡ መጨረሻ ላይ እና ውሃ ሲሰጣቸው ሙስና ማለት ጀመሩ። እኛ ሙስና አይደለም እንግዲህ እኛ እኮ አቅርበናቸው ነው፣ ሌላ ነገር እኮ አልነበረም። ከዛም አቀረብኩላቸው ፕሮጀክቲን በተሳካ ሁኔታ ነበር የጨረስኩት። የተወሰነ ጥያቄ ነበራቸው፣ እሱን መልሻለሁ በሚገባ እና መጨረሻ ላይ የነበራቸውን ሁሉንም ጥያቄ ተመልሶላቸው ተመሰጋግነን ተለያየን ማለት ነው። ከዛም እንደዚህ ውብ የሆነ ቪዲዮ ትዕግስት ንጉሱ ካሜራማናችን ፏፏ ያለ ፎቶዎች አድርጋ አብራ ቀረጸችኝ። እንደዚህ እያስቀመጠችኝ እንደዚህ እያሳመረችኝ። እንግዲህ ጓደኛ መስታወት ነው ይባላል። የኔ ጓደኛ ካሜራም ጭምር ነች ሳስበው አንዳንዴ። ግን አያምርም ቪዲዮዎቿ? አድናቂሽ ነኝ ትዕግስት ከመቂ አድርሱላት። ለማንኛውም ከዛም 3ኛ ቀን ፕሬዘንቴሽን ረዴት ደረሰች። እቺ ቆንጆ አቅራቢ ነች ዛሬ። እንደናንተ ይለስልታል የሚቆረጥ ረዲዬ ተጨንቃ ተጠባ ፕሬዘንቴሽኗን አቀረበች። ጨልሞ ነበረ፣ ብዙም አይታይም ነበረና እንደምንም ብለው አይተውታል። መብራት የለም ነበረና እዚህ ጋር ደግሞ አስተማሪያችን መጥቶ እያሳየ ነው እንዴት ነበር ምናምን እያለ ነበረ። ይሄ ደግሞ የመጨረሻው ቀን ትዕግስት ልታቀርብ ነው። ረዳለች፣ እሷም አለች፣ ፍቅርም አለች፣ እቺም ቆንጆ አለች። ከዛ ከኛ ቀጥሎ ደግሞ ረዴት ታቀርባለች። ረዴት ኤሚዋና እና ይሄን ይመስላል። አሁን ደግሞ በጣም ስለራበን ልንበላ ነው። የብስራም መታለች፣ የሰው ፀጉር ላይ ያደረገችው ምን ይወጣል? ካፍቴሪያ ገብተናል ከትዕግስት ጋር እንደዚህ የለም ጠፋ። ከማን ጋር ነበር ያወራሁት? ከማጋጫጭ ጋር ነው ከግላው ቁጥር ይጠይቃል እንዴ? ያማን ቁጥር ስንት ባስ እንዳለኝ እንጃ። ግን ማለት ታለች ግን ጥሩ ነበር። ሰባስ በጣም ገብቻለሁ። እኛ የትዕግስትን እንግዲህ ልናስቀርባት ነው። የቲጂ አጃቢዎች ነን እና በጣም እንትን ያለን ነው እየተንከራተትና ያለ ነው ምናምን። በቃ አሁን ቺፕስ በልተናል። ከዛ እየወጣን ዳገት ቁልቁለቱን እዚህ ጋር ፊር አለ። ከዛ ስንት ሰዓታችን ያው ተቀምጠናል። ሰዎቹም የሉም። ረዴትም በፊናዋ እኛም በፊናችን ይኸው የረዴትም ጃኬት ለብሼ ነው እንደዚህ ያማረብኝ። እዚህ ጋር አማካሪያችን ጥያቄ ትጠይቃታለች። ፋፊ የመለሰችላት ነው በቃ ከልቧ። እንጂ ኪስሽ ውስጥ ከተሽ ማስረጃ ቲክቶክ ላይ ልገባ ነው ዩቲዩብ ፋፊም ቢያለች እንግዲህ እኔም አራተኛው ቀን እንዲሞላለን ብዬ ነው ሸሚዝ ሙሉሽ ነው። እኔ ሳልገባም እንዴ እኔ እኮ ዋናዋ ነኝ።
ባለ ስልኳ ነኝ አይደንስጂ ዩኒቲ ልንገባ ነው ቤታደውሽ እዚህ ጋር ላጥላጥ ብለን ወደ ዲፓርትመንት ልንሄድ ነበር። ውሃ ነው በዛ በኩል ብለን በቃ ካፍቴሪያ አቆራርጠን ምናምን ዲፓርትመንት አንዴ እስቲ ዙሪያ አሁን ትግስት እንዴት እንደሚያምር አሁን እንደዚህ አርክቴክቸር እና ሞዴል በቃ ዘይንበት ሞዴል ስናይ ቪዲዮ ምናምን እየቀረጽን ተቸግረናል። አሁን እነዚህንም የሚያማምሩ ሞዴሎች የሰሩት የዩኒቲ ዩኒቨርሲቲ ተማሪዎች ናቸው። ስንተኛ ባች እንደሆኑ አላውቅም፣ ግን ይሄንን ይመስል ነበር የሰሩት ዲዛይን። በጣም አሪፍ ዲዛይኖች ነበሩ። ፓፊ ዛሬ ላስት ዴይ ነው። we survived with this እሺ thank you ኮካ ላይ የተገኘ እሺ ጆሲ እንዴት ነበረ? በጣም ቆንጆ ነበረ። ወደኸዋል? የተደነቀ ስራ ልክላችኋለሁ። ቪዲዮ ከየው ጋር ይሰራ ነው አላይሽ ስማ ይው የመሰከረለት ስራ ነው። በእውነት ቪዲዮ ተቀርጿል። እሺ እንደዚህ ብሎ ተነስተናል። በቃ አታብዛው የማሰከ ትግዬ ጠይቂኛ። እሺ እንኳን ደህና መጣሽ የኔ ቆንጆ። እንዴት ነበረ? ዘወርስት ነው። በቀላሉ ለማስረዳት እንዲያቸው አዙረሽ አሳያቸው። ፍቅር እባላለሁ። እሺ ያው እኔ የሰራሁት እንደምታውቁት ሪሃቢሊቴሽን ሴንተር ድሬዳዋ ላሉ ድራግ ዩዘሮች ሲሆን በተሳካ ሁኔታ ከአስተማሪዎቼ ጋር ሆኜ ከሌሎቹ ጋር ሆኜ ተዋጥቼዋለሁ። የታባቱ ማሽ ስላለቀ ሰላም ማንንም እንደማላገኝ ሳስብ ማክሰኞ ሀገሬ እንደምገባ ሳስብ ደስ ይሰማኝ። ደስ ይሄን ይመስላል።